ሐዋርያት ሥራ ምዕራፍ 1 ቁጥር 14፣ ምዕራፍ 2 ከቁጥር 1 እስከ 4 እና የመሳሰሉ ጥቅሶች በእነዚህ የምንባብ ክፍሎች የተጠቀሱት አገልጋዮች በእግዚአብሔር ሕልውና መበልጸግ ለውጥ ማምጣትና የአምላካቸውን ዘላለማዊ ፈቃድ ማገልገል የቻሉበት የሕይወት እርምጃቸውና ምልልሳቸው በጸሎት የታነጸ ስለሆነ ብቻ ነበር። ጸሎት ማለት በእግዚአብሔርና በሰው ትብብር የሚከናወን የሁለትዮሽ ግንኙነት ውጤት ሲሆን አማኞች ትንቢታዊ በሆነ መንገድ የእግዚአብሔርን ሐሳብና ዕቅድ የሚረዱበት መንገድ ወይም መሳሪያ ነው። መጽሐፍ ቅዱስ ከክርስቶስ ጋር የምንሰራ ሰራተኞች መሆናችንን ይነግረናል። ስለዚህ እያንዳንዱ አማኝ ወይም ቤተክርስቲያን ከእግዚአብሔር ጋር የማያቋርጥ ግንኙነት ሊያደርጉ ይገባል። ግንኙነቱ ያውና ጠንካራ መሆን የሚችለው ደግሞ በጸሎት በመሆኑ በዚህ ዘመን የምንኖር ቅዱሳን አብስተን ወደ እግዚአብሔር ፊት ልንቀርብ ይገባናል። ጸሎት ራእያችንንና ተልእኳችንን በትክክል ለመፈጸም የሚያስችለንን መንፈሳዊ ኃይል ከእግዚአብሔር በመቀበል ከሰው ግምትና መረዳት ያለፈና ከሰው ችሎታ የመጠቀ ምድራዊ ቋንቋ ሊገልጽ የማይችል ከተፈጥሮአዊ ሁኔታዎች ወይም ከልምምዳችን ያለፈ ወደሆነ መለኮታዊ አደራረግና መርህ ውስጥ የምንገባበት የለውጥ፣ የሽግግር፣ የክብር፣ የተሐድሶና የገዥነት መሳሪያ ነው። ጌታ ኢየሱስ ክርስቶስ በምድር ላይ የነበረውን አገልግሎት አጠናቆ ከማድረጉ በፊት ደቀ መዛሙርቱን አንድ ነገር እንዲያደርጉ አዘዛቸው። አብዝተው እንዲጸልዩ፣ ከሰማይ የሚለቀቀውን ኃይል እስኪቀበሉ ድረስ በጸሎት እንዲተጉ። እነርሱም በሙሉ ልብ ይህን ስላደረጉ የተስፋውን መንፈስ ተቀበሉ። ከዚህ ጊዜ ጀምሮ ሕይወታቸውና አገልግሎታቸው ሰፋ፣ ጠነከረ፣ እንዲሁም ለውጥ አምጪ ሆነ። የእግዚአብሔርን ዕቅድና መንግሥት የምናውቅበትና የምንገልጽበት መንገድ ነው ጸሎት። በማቴዎስ ወንጌል ምዕራፍ 6 ከቁጥር 32 እስከ 33 ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ጸሎት ባስተማረበት ስፍራ በማቴዎስ ወንጌል ምዕራፍ 6 የተነቀፉ ጸሎቶችና የጸሎት መንገዶች መኖራቸውን በግልጽ አስረድቷል። እነሱም የግብዞች ጸሎትና የአሕዛብ ጸሎት ይባላሉ። ዛሬ ስንቶቻችን እንሆን በግብዞችና በአሕዛብ አይነት ጸሎት ተተብትበን የምንመላለስ?